አሁን መዝሙር 23:2 ላይ ደግሞ ሌላ ሐሳብ ደግሞ አለ እንዲህ ይላል መዝሙር 23:2 ላይ ደግሞ በለመለመ መስክ ምን ያደርገኛል ያሳድረኛል ይልና በእረፍቱ ውሃ ዘንድም ደግሞ ምን ያደርገኛል እዚህ ጋር በጣም ደስ የሚለው እግዚአብሔር ሲመራ ማለት ነው ሲመራ ኢየሱስ ለመክተት ነው በለመለመ መስክ አሜን ነው ምን ጊዜ እግዚአብሔር የሚመራው ሰው ራሱን የሚያገኘው የቱ ጋር ነው የሆነ የሚጋጥበት ነገር ያለበት ቦታ አሜን ነው የሆነ የሚሰበሰብበት ቦታ ላይ እግዚአብሔር ይመራል እውነት ለመናገር ከሆነ በኑሮም ደረጃ በቤተ ክርስቲያን በክርስትና በትዳር በብዙ ነገር እግዚአብሔር የሚመራው ሰው የሚግጠው አይደለም የሚበላው ነገር አይደለም ምክንያቱም እግዚአብሔር ወደ ድርቅ አይመራም ከድርቅ ያወጣ በለመለመ መስክ ግን እግዚአብሔር ምን ያደርጋል ይመራል አሁን ይወላችሁ ተመቸንም አልተመቸንም ኖረንም አልኖረንም በሌለን ነገር እንጠይቅ ባለን ነገር ምናልባት እግዚአብሔር መርጦን ይሆናል በሌለን ነገር ግን ወይ ራሳችን ወይ የሆነ ነገር መርጦን ሊሆን ይችላል የሆነ ድርቅ ቦታ ላይ የተቀመጠ አሁንም እግዚአብሔር ደርቀን እንድንኖር ፈቃዱ አይደለም ምክንያቱም እግዚአብሔር የሚመራበት ትልቁ አጀንዳው እኛን ከምን ጋር ሊያገናኘን ነው በለመለመ መስክ ምን ያደርገኛል ያሳድረኛል እግዚአብሔር የሚመራው ሰው በዚህ አይነት ስፍራ ያድራል አንድ ነገር አምናለሁ እግዚአብሔር እየመራው የሚጸልይ ሰው ጸሎቱ የለመለመ እግዚአብሔር የሚመራው ሰው እግዚአብሔር እየመራው የሆነ ህብረት ውስጥ የሚገባ ሰው ጮማ ቃል ያገኛል የሚገርም ነገር ህይወቱ የሚለወጥበት የሚቀደስበት ነገር ያገኛል እግዚአብሔር የማይመራው ሰው ግን በስሚ የሚሄድ ከሆነ እዛ ቦታ ላይ አይኑን አስነጥቆ ይወጣል ጆሮውን አስቆርጦ ይወጣል ይሄ ማለት ገብቷችኋል ምን ማለት ነው አንዳንድ ሰው መስሚያ ጆሮ ይዞ ሄዶ መስሚያውን አባክኖ ይመጣል የእግዚአብሔርን ክብር የሚያይበትን አይን ይዞ ሄዶ ሰው አይቶ ይወጣል እግዚአብሔር ይቅር ይበል ምክንያቱም አይናችን እንዲባክንበት እግዚአብሔር አይፈልግም ጆሮአችን እንዲባክን እግዚአብሔር አይፈልግም እግዚአብሔር የሚመራው ሰው በሚያየው ተባርኮ ታንጾ ይወጣል አሜን ነው በሚሰማው ተባርኮ ታንጾ ይወጣል ለምን እግዚአብሔር ሲመራ በምንድን ነው የሚመራው በለመለመ መስክ እንደገና በእረፍት ውሃ ዘንድ እግዚአብሔር ምን ያደርጋል ይመራል እኔ አንድ ነገር አምናለሁ በዚህ ያላችሁትን እግዚአብሔር በሆነ መንገድ ለመምራት እየፈለገ አሜን አሁን እግዚአብሔር ለመምራት እድል አገኛለሁ ነው የሚለው ለመምራት ነፍስ አገኛለሁ ልብ አገኛለሁ ፈቃድ አገኛለሁ ሰው አገኛለሁ ኑሮ አገኛለሁ እያለ ነው እግዚአብሔር ስለዚህ ኪሳራዎች ከእንግዲህ በኋላ እግዚአብሔር እየመራቸው ነው የሚክሳቸው አሜን በሉ አሜን ክብር ለእግዚአብሔር ይሁን ሌላ እስቲ አንድ የጌታን ቃል ብናይ ደግሞ ደስ ይለኛል ምሳሌ መጽሐፍ ላይ እግዚአብሔር በሚሰጠን ትእዛዝና ሕግ እየተጠቀመ ምን ያህል እንደሚመራ የሚያሳይ ቃል ነው ምሳሌ መጽሐፍ ላይ እንዲህ ይላል 6 ምሳሌ 6 ከ20 እስከ 22 ልጄ ሆይ የአባትን ትእዛዝ ምን በል ጠብቅ የእናትን ሕግ ምን በል አትተው ከዛ በኋላ ሁል ጊዜ በልብህ ምን በል አኑሮ ባንገትህ ምን በል ከዛ ስትሄድ ምን ያደርጋል ስትተኛ ስትነሳ በጣም የሚገርም ነገር እንግዲህ ቁጥር 20 ላይ በአንድ ነገር ነው የሚጀምረው ልጄ ሆይ የአባትህን ትእዛዝ ጠብቅ የእናትህን ትእዛዝም ደግሞ አትተው ስለዚህ በአባትና በእናት መካከል የሚያወራው ነገር አለ ስለዚህ አባት ምን አለው ማለት ነው እዚህ ጋር ትእዛዝ አለ እናትም ደግሞ ምን አላት ሕግ አላት ማለት ስለዚህ አባት ይሁን እናት ይሄንን ትእዛዝ ያገኙት ከማን ነው ብለን ብንል ከራሱ ከሙሴ ሕግ ነው ስለዚህ እዚህ ጋር ግን መልእክቱ ለማን ነው ልጄ ለተባለው ይሄ ልጄ የተባለው ሰው ማንና ማን አለው አባትና እናት አሉት እነዚህ አባትና እናት ደግሞ ልጆቻቸውን በምንድን ነው የሚመሩት ከእግዚአብሔር በተቀበሉት ትእዛዝና ምን ሕግ ነው ማለት ነው ስለዚህ ልጄ የተባለውን አስቡትና ዛሬም ደግሞ ሲኛን እንውሰድ የእግዚአብሔር ልጆች ተብለን ለተጠራ ለእኛ እግዚአብሔር የሚለው ነገር አለ አሜን ነው እና እንደዚህ ይላል ይሄንን ትእዛዝ ይላል መጽሐፉ ሁል ጊዜ
በምንህ አኑረው ነው የሚለው መጀመሪያ በልብህ ምን በለው። አሁን ይሄ ማለት ምን ማለት ነው? እግዚአብሔር ሁሌ የሚነግረንን ነገር፣ እግዚአብሔር ሁሌ የሚመክረን ነገር፣ እግዚአብሔር ሁሌ የሚያወራን ነገር መቀመጫው የት ነው? የት ነው? በሌላ አነጋገር ምን ብዬ ልንገራችሁ መሰላችሁ? እግዚአብሔር የሆነ ቃል ሲሰጠን፣ የሆነ ምክር ሲሰጠን፣ የሆነ መልእክት ሲሰጠን ያ ተቀብለን የምናኖረው የቱ ጋር ነው? ይሄ ራሳችንን መጠየቅ አለብን። ለምሳሌ ለእግዚአብሔር ቃል ዋጋ የሰጠ ሰው እንደሰጠው ዋጋ መጠን ይወሰናል ቃሉን የሚያስቀምጥበት ቦታ ነው። ለምሳሌ ለእግዚአብሔር ቃል ተራ ስፍራና ተራ ቦታ ያለው ሰው የሚገርመው ነገር ቃሉን የሚያስቀምጥበትን ቦታ ወፍ በሚያገኘው መንገድ፣ ማንም በሚረግጠው መንገድ ወይም ሁላችን ልንረሳው በምንችልበት መንገድ ነው የምናስቀምጠው። ግን የቃሉ ዋጋ ከገባን ቃሉ ትክክለኛ መቀመጫው ልባችን ነው። ቃሉ ልባችን ላይ ነው የሚቀመጠው። ለምሳሌ እኛ እንደ ሰው ውድ የሆኑ ሀብቶቻችንን እና ንብረቶቻችንን የት ነው የምናስቀምጣቸው? የት ነው የምናስቀምጠው? ለምሳሌ እንደው በዛ ያለ ወርቅ ቢኖረን ያን ወርቅ የት ነው የምናደርገው? ባንክ አይደለ? ብዙዎች እንደዛ ነው እያደረጉ ያሉት። ባንክ ያደርጉታል። አለዛ ደግሞ ቤት እናድርገው ቢሉት እንኳን ቤት ማድረግ ከፈለጉ የሚገርም ካዝና በቦምብ በሌባ በምን ምንም ሊሆን በማይችል ሰኪውርድ ቦታ ላይ ያንን ሀብትንና ንብረት ምን ያደርጉታል? ያስቀምጡታል። እንደዛ እንዲያስቀምጡ ያደረጋቸው ምኑ ነው? የነገሩ ውድነት ነው። የእግዚአብሔር ቃል ደግሞ ከዚህ ሁሉ ይልቃል፣ ከዚህ ሁሉ ይበልጣል። አሁን እንደ ቀላል የምንሰማው የእግዚአብሔር ቃል፣ እንደ ተራ ነገር የምንሰማው የእግዚአብሔር ቃል ብር አይተካው፣ ወርቅ አይተካው፣ እንቁ አይተካው፣ ምንም ነገር አይተካው። መሻገሪያችን ነው፣ ማሸነፊያችን ነው፣ መበልጸጊያችን ነው፣ መክበሪያችን ነው፣ መዳኛችን ነው፣ መጽናኛችን ነው። ከእግዚአብሔር ቃል ውጪ እኛን የሚታደግ በዓለም ላይ በምድር ላይ ምንም ነገር የለም። ስራችን፣ ገንዘባችን፣ ብዙ ነገሮቻችን እኛን መታደግ አይችልም። ብቸኛ መጽናኛችን ቃሉና ቃሉ ብቻ ነው። ቃሉን የጣለ ሁሉ ነገሩን ይጥላል። ቃሉን ያከበረ ባከበረው ቃሉ ላይ በነገር ሁሉ ከብሮ ይኖራል። አሜን። ስለዚህ መጽሐፉ ምንድነው የሚለው? ይሄንን ሕግ ይሄንን ትእዛዝ መኖሪያው ቦታው ልብ ስለሆነ በልብ ምን በለዋል? አኑረዋል። እስቲ ቃሉን በልቤ ላይ አኖራለሁ በሉ። ሃሌሉያ። ስለዚህ ሁልጊዜ ነው የሚለው ባይብል የሚያወራው። ስንት ጊዜ ነው የሚለው? ሁልጊዜ። ስለዚህ አጠገባችሁ ጋር ያለውን ሰው ለእግዚአብሔር ቃል ወረት አይኖርብህ። በቃ ሳንሰለች ዴይ ቱ ዴይ ሁልጊዜ ቃሉን በምን አንዳንድ እግዚአብሔር ሲራራልን በግራ በቀኝም በፊትም በኋላም ቃል ያበዛልን አለ። ቃል ደግሞ የሚበዛለት ሰው ካልተጠነቀቀ ቃሉ ሊሰለች ይችላል። ቃሉን የሚሰለች ሰው ደግሞ አንዳንድ ጊዜ ቃሉን ዝም ብሎ የሆነ እንትን ላይ ያስቀምጧል። አንዳንዴ ሲመቸው የሆነ የሚጣፍጥ ሆኖ ካገኘው አሪፍ ቦታ ኮስተር ካለበት ግን አይቺች ግን አንድ ነገር ልንገራችሁ ብቻ ቃሉ የሚገድለው ነው ከመጣ እንሙትለት። አሜን። የሚያስነሳው ነው ከመጣ እንነሳለን። አሜን። የሚቆነጥጠው ነው ከመጣ በደንብ አድርገን ታፋችንን እንስጠው። አሜን። የሚበልተው ነው ከመጣ እንደ ይስሐቅ ሽማግሌውን አብርሃምን ላለማስቸገር እኮ ነው። ተኛ ሲለው እሺ፣ ተጋደም ሲለው እሺ። በጉ እኮ አይደለም ሰው ነው። አብርሃም ሽማግሌ ነው። ይስሐቅ ገና ወጣት ነው። በጣም አፍላ ጉልበት አለው። እንዴት ተጋደመለት? ተኛለት። የሚገርማችሁ ምክንያቱም ከአባቱ መታዘዝን ስላየ በአባቱ ላይ እግዚአብሔርን አይቶ ስለሆነ የአባቴም አምላክ የኔም አምላክ ነው። አሜን። አባቴ ታዘዘለትን እግዚአብሔር እኔም እታዘዝለታለሁ። አሜን። ስለዚህ ሕይወቴን እሰጣለሁ ብሎ ተኛ ሰውየው ልጁ ለቃሉ ማለት ነው። ራሱን ሰጠ። አንድ ነገር ልንገራችሁ፣ ቃሉ ሊስመን ብቻ ሳይሆን ሊወጋን የሚመጣ። ምክንያቱም ቃሉ ከሁለት ወገን የተሳለ ስለታማ ሰይፍ ነው። ይህ ዘመን የእግዚአብሔርን ቃል ይሄ ትውልድ ቃሉን እየሰማበት ያለበት መንገድ በራሱ ፈውስ ያስፈልገዋል። ይህ ትውልድ የእግዚአብሔርን ቃል በሽሩሩ መስማት የለመደ ነው። ይህ ትውልድ ቃሉ
እንደ ከረሜላ ካልጣፈጠው እንደ ማር ካልጣፈጠው ይህ ትውልድ ይህንን ቃል ምን እያደረገው አይደለም፣ እየተመቸው አይደለም። የእግዚአብሔር ቃል ግን ሲፈልግ ይነቅላል፣ ሲፈልግ ይተክላል። የእግዚአብሔር ቃል ይገላል፣ ደግሞ ያስነሳል። እስቲ አሜን በሉ። አሜን። ስለዚህ የእግዚአብሔር ቃል በቃ አሁን እኛ አይደለም እኛ መርጠንለት አይናገረንም። አሜን ነው። በእጅ ብልጫ ወይም ደግሞ በድምጽ ብልጫ እግዚአብሔር ሆይ ዛሬ በዚህ ርዕስ በለን የምንለው አምላክ አይደለም። እግዚአብሔር እኛነታችንን ኑሯችንን ስለሚያይ እግዚአብሔር ከወደደው ነገር ተነስቶ ሲያወራን አሜን እንበል። የሚያስቅም ሆኖ ከመጣ የሚያስለቅስም ሆኖ ከመጣ እኛ የምንፈልገው ከልዑሉ የመጣውን የእግዚአብሔርን ቃል መረረ ጣፈጠ ማህበሬን ምንድን ነው የሚባለው? ተወጣው ነው የሚሉት አይደል? ስለዚህ እንደዚህ ነው ማድረግ ያለብን። በቃ ቃሉ በመጣበት አቅምና በመጣበት ጉልበት ልክ ማለት ነው። ተሳስተሃል ካለ አዎ ተሳስቻለሁ፣ ሂድ ቀጥል ካለ እሺ ጌታ አቅምና ጉልበት ስጠኝ አለቀ። ቃሉ ምንድነው? እውነት ስለሆነ ስለዚህ ይሄንን ቃል ሁል ጊዜ በምን አኑረው ነው የሚለው? ሁል ጊዜ ሳትሰለች ቃሉን በልብ ምን በለው አኑረው። አሜን ነው። ይሄ ብቻ አይደለም። በጣም የሚገርመው በአንገትም ምን በለው እሰረው። ደስ አይልም? ምንድነው አሁን ይሄንን ቃል በማይታይና በሚታይ መንገድ ምን በለው ያዘው። በማይታይ መልኩ በልብ ውስጥ ይገባል። እንደገና ደግሞ በአንገት ላይ እንደ ቀንበር አድርገው፣ በአንገት ላይ እንደ ማህተብ አድርገው፣ በአንገት ላይ እንደ ምልክት አድርገው። በቃ ይሄ ቃል ምን እንዳይል ማለት ነው በእኔና በእናንተ ህይወት ላይ ምን እንዳይረሳ ማለት ነው። ምክንያቱ ለምንድን ነው? በልብ ላይ የኖረበት ምክንያቱ፣ በአንገት ላይ የታሰረበት ምክንያቱ። እንደውም እኮ በብሉይ ኪዳን በቤቶቻቸው ሁሉ ላይ ምን ይላል ቃሉ? በእጃቸው ላይ በዓይናቸው ላይ እንዳለ በቃ በቃሉ የተወረሩ ናቸው። ቃሉን አለማስታወስ አይችሉም የእስራኤል ልጆች። በሁሉ ነገር ውስጥ ምኑን ያዩታል? ምኑን ያዩታል? የእግዚአብሔርን ቃል ያዩታል። እግዚአብሔር በአእምሯቸውና በልባቸው ላይ የተረሳ እንዳይሆን ማለት ነው። ኧረ እግዚአብሔር አይረሳብን። እኛ ማለት እኮ ድንገት እኮ የሆነ ነገር ብሎ ቢፈነዳ ብዙ ወንድሞቻችን የሚሉትን አንዳንድ ስም ልንጠራው እንችላለን። ግልጽ ነው፣ ልንጠራ እንችላለን። ምክንያቱም በሆነ ማዕበል ውስጥ ድንገት እግዚአብሔር ይጠፋብናል። በሆነ ጨለማ ውስጥ ድንገት እግዚአብሔር ግን በእኛ ልብ ውስጥ በከፍታም በዝቅታም እንዳይረሳ ሆኖ የታተመብን አምላክ። አሜን ነው። ስለዚህ እግዚአብሔር እንዲረሳብን አይፈለግም። ስለዚህ መጽሐፍ ሁል ጊዜ በልብ አኑረው በአንገትህ ሰረው ይልና ከዛ ውጤቱን ሲያወራ ስትሄድ ምን ያደርጋል? የምፈልገው ፖይንት እዚህ ጋር ነው። መልእክቱም ያለው እዚህ ጋር ስለሆነ ማለት ነው። በልባችን ያላኖርነው ነገር፣ በአንገታችን ያልተሸከምነው ነገር፣ ምልክት ያላደረግነው ነገር እንዴት ነው የሚመራን? ምክንያቱም እግዚአብሔር የሚመራን በልባችን ባኖርነው ቃሉ ውስጥ ነው። እስቲ እግዚአብሔር እንዲመራው የሚፈልግ ታዲያ ባጭሩ እግዚአብሔር እንዲመራው የሚፈልግ ሰው ደግሞ በዚህ ቃል መሰረት ምን ማድረግ አለበት ብለን ብንል የእግዚአብሔርን ቃል በምኑ? ምክንያቱም እግዚአብሔር በእኛ የልብ ሀሳብ አይመራንም። አሜን ነው። ወይም ደግሞ እግዚአብሔር በአንገታችን ላይ ባኖርነው የአንገት ወርቅም አይመራንም። እግዚአብሔር እኛን የሚመራን በልባችን ባኖረው በሱ ቃል፣ እግዚአብሔር ባሸከመን፣ እግዚአብሔር እኛን በጠመደበት ነገር፣ እግዚአብሔር እኛን ባሰረበት ነገር፣ እግዚአብሔር እኛን በነካበት ነገር ነው የሚመራን። ለመሰላችሁ እግዚአብሔርም እውቀት አለው፣ እኛም እውቀት አለን። እግዚአብሔርም ሐሳብ አለው፣ እኛም ሐሳብ አለን። እግዚአብሔርም ጌጥ አለው፣ እኛም ጌጥ አለን። እግዚአብሔርም በአንገታችን ላይ ማኖር የሚፈልገው አለ፣ እኛም ማኖር የምንፈልገው ነገር አለ። ስለዚህ ካልተጠነቀቅን አንዳንዴ እግዚአብሔር በልባችን ባለው ሐሳብ እንዲመራን እንፈልጋለን። ኖ እግዚአብሔር በልባችን ባለ ምኞት አይመራንም። እግዚአብሔር በልባችን ባለው ፍልስፍና